ሰላም እንዴት ናችሁ? ሰላማችሁ ብዝት ይበልልኝ። እኔ ደህና ነኝ። ባለፈው ስለ ፒቱፒ ትሬዲንግ እና ስለ ስፖት ትሬዲንግ አውርተናል። ዛሬ ደግሞ ለጀማሪዎች እንዴት ሬጂስተር ማድረግ አለብን፣ እንዴት መመዝገብ አለብን የሚለውን ነገር እናያለን። ተከታተሉኝ። እሺ፣ ይሄ የምታዩት ሊንክ ነው። አጋጣሚ የኔ ሊንክ ነው። ለምሳሌ የኔ ጓደኛ ሊገባ ከፈለገ ይሄን ሪፈራል እሰጠዋለሁ። ልክ እንደ ኮሚሽንም ስለማገኝበት ማለት ነው። የሪፈራል ኮሚሽን እናንተም እንደዛ ማድረግ አለባችሁ። ይሄን ሊንክ ስጫ ነው ቀጥታ ያስገባኛል ወደ ዌብሳይቱ ያስገባኛል። ሎድ እያደረገ ነው። አሁን ሎዲንግ ነው ላይ ነው። አሁን አስገባኝ ወደ ባይናንስ ኢንተርፌሱ። አሁን ምንድን ነው የሚለው ክሬት ዩር አካውንት ነው የሚለው። ዲፖዚት ሞር ዛን 50 ዊዝን 14 ዳይስ አፍተር ሬጅስትሬሽን ሪሲቭ 100 ዩኤስዲ ትሬዲንግ ፊ ሪቤት ቮቸር ኤች ነው የሚለው። ካሽ አይደለም የሚሰጣችሁ 100 ዩኤስዲ ይሰጣችኋል። ይህ የሚሰጣችሁ በቮቸር ኤች ነው። ቮቸር ማለት ደግሞ ምን ማለት እንደሆነ ሌላ ቀን አሳያችኋለሁ። ጌት ስታርት የሚለውን እንንካው። እሺ፣ እችን ጌት ስታርት የምትለውን እንንካት። ኦኬ፣ እሺ። አሁን ምንድን ነው የሚለው ዌልካም ቱ ባይናንስ ነው የሚለው። ፎን ነምበር ወይም ይህን አስገባ ነው የሚለኝ። ክሬት አካውንት። እሺ፣ እኔ ኢሜል ላስገባ ከጣሚ። እሺ፣ ይህን ክሬት ያልሆነበትን ይህን ላስገባው። እሺ፣ ይህን ላስገባው። ይህን ሳስገባው፣ እሺ፣ ቨሪፊኬሽን ኮድ ጠየቀኝ። ቨሪፊኬሽን ኮድ ላስገባለት። ቨሪፊኬሽን ኮድ ወደ ኢሜል ልኳን ማለት ነው። ወደ ኢሜል ልኳን። እሺ፣ ኢሜል ልግባና እሺ፣ ኢሜል ልግባና ቬሪፊኬሽን ኮድ የሚለው እቺ በዚህ ኢሜል ነው የገባው። እሺ፣ ባይናንስ ኮንፊርም ነው የሚለው ገብቶልኛል። እቺ ኮፒ አድርጌ ወሰድኩ። ያት ኮፒ ስታደርጉ ደግሞ እንደዚህ አድርጋችሁ ኮፒ አድርጉ። ምናልባት እንዲህ ሰዎች ኮፒ ፔስት ላይ ፔስት አድርጓል። ቀጥታ እንዴት ሬጅስተር ማድረግ እንዳለብኝ የፓስወርድ ክሬት ፓስወርድ ነው የሚለው። ክሬት ፓስወርድ ነው። ፓስወርድን ክሬት ላድርግ። እሺ፣ እኔ ፓስወርድ ኦኬ ለመጠቀም ስለሆነ ችግር የለውም። ኤኒዌይስ እሺ፣ ኦኬ አይደግባና በቃ እናደርጋለሁ። የመጀመሪያ ምንድን ነው የሚለው ከ8 እስከ 128 ካራክተር ነው የሚለው። ይህን እያቸው ሉክ ሂር ፓስወርድ ስታስገቡ ይህን ከ8 መሙላት አለበት። እስከ 128 ይቻላል ነው የሚለው። እሺ፣ አትሊስት ዋን ነምበር ነው የሚለው። አንድ ቁጥር አትሊስት ቢያንስ አንድ ቁጥር አስገቡ ነው የሚለው። አንድ ቁጥርም ከዛም በላይ ማስገባት ትችላላችሁ። ምንድነው የሚለው ደግሞ ቀጣይ አትሊስት ዋን አፐር ኬዝ ሌተር ነው የሚለው። የመጀመሪያው ፊደል በካፒታል ሌተር አትሊስት ዋን አንዱ በካፒታል ሌተር መጻፍ አለበት ቢያንስ ነው የሚለው። ኦኬ፣ ይህን አስገባን። ኔክስት እንለዋለን ማለት ነው። ከዛ ሴቭ ማድረግ ትፈልጉ ከሆነ ሴቭ አድርጉት፣ ችግር የለውም። እሺ፣ ሴቭ ላድርገው። የራሳችሁ ስልክ ከሆነ ግን ሪኮመንድ አይደረግም። በተለይ ፒሲ ላይ ሌላ ሰዎች የሚይዙት ከሆነ ስልካችሁን ሌላ ሰው የሚይዘው ከሆነ ሪኮመንድ አይደረግም። የራሳችሁ ስልክ ፕራይቬት ፓስወርድ ማለት ፕራይቬት ስለሆነ ከእናንተ ውጭ ማንም ማወቅ ስለሌለበት፣ አንደኛ ፋይናንሻል አካውንታችሁ ነው። ስለዚህ ሴቭ ባታደርጉት ሌላ ሰው እንዳይልባችሁ ሪኮመንድ አደርጋለሁ። ግን የራሳችሁ ውጭ የማይወጣ ለመውጣት የምታውቅ ከሆነ ግን ብታደርጉትም ችግር የለውም። ሴቭ እኔ ልበለው ማንም እንትን ስለማይለብኝ። እሺ፣ ዌልካም ቱ አፕሎድ ነው የሚለው። ዩር አካውንት ሃዝ ቢን ክሬትድ ነው። ሊንክድ ቱ ሪፈራል ይሄን ነው የሚለው። ሊንክድ አድርገው ነው የሚለው። እሺ፣ ሊንክድ ላድርገው። ኔክስት ልበለው ማለት ነው። ኔክስት ልበለው። ይህን ነው የሚያመጣልን። አሁን ክላይም ዮር ትሬዲንግ ፊ ምናምን ነው የሚለው። ክሬት ዮር አካውንት ዲፖዚት ዊዝን ለምሳሌ እንትን ማድረግ አለባችሁ ነው የሚለው። ይህን ኦልሞስት እየጨረስን ነው ማለት ነው። ጠብቁኝ፣ ገና ቬሪፊኬሽን አሁን ከዚህ በኋላ ነው ስራችን ማለት ነው ያለው። ኔክስት ካልነ በኋላ ሪኮመንድ ካሽ ዲፖዚት ነው የሚለው። ፋይንድ ዩር አካውንት ዊዝ ፔድ ከረንሲ አትላው ፊ። እነዚህ ቪዲዮዎች ናቸው። ፒቱፒ ትሬዲንግ እንዴት ማድረግ እንደሚችሉ ቪዲዮዎች ናቸው። ቪዲዮ ናቸው እነዚህ። እነዚህን ማየት ይጠበቅባቸዋል ማለት ነው። ኔክስት እንዴት ቬሪፋይ እናደርጋለን አካውንታችን ለምትሉ አንቨሪፋይድ ነው የሚለው። ከዚህ ገብቼ አሁን ለምሳሌ እቺ የእንትን ምልክት ያላትን የሰው ምልክት ያላት አለች እቺ ጋር ስትሄዱ እቺን ስትነኳት አንቨሪፋይድ ነው የሚለው ያቻን። አንቨሪፋይድ ነው። አሁን እዚህ ላይ ምንም ማድረግ አትችሉም ማለት ነውና ከዚህ ላይ ቬሪፋይድ ማድረግ አለባችሁ። ትሬድ ለማድረግ ቬሪፋይድ ማድረግ አለባችሁ ማለት ነው። እሺ፣ ቬሪፋይድ አንቨሪፋይድ የሚለውን
ትጫኑታላችሁ። ስትጫኑት ይህን ቀጥታ ያመጣላችኋል ማለት ነው። ቀጥታ ጌት ቬሪፋይድ የሚል ይመጣላችኋል። ይህን ጌት ቬሪፋይድ አይዴንቲፊኬሽን ቬሪፊኬሽን ነው የሚለው። ስለዚህ ጌት ቬሪፋይድ የሚለውን ትጫኑታላችሁ። እሺ ይህ እንደምታዩት ነው። ኢትዮጵያ ለምሳሌ ሀገር ሬሲደንስ ነው የሚያስመርጣችሁ። እናንተ ያላችሁበትን ሀገር ትመርጣላችሁ ማለት ነው። ትመርጣላችሁ እንዲያደርጋችሁ ኢትዮጵያ ባይ ዲፎልት ኢትዮጵያ አድርጎልኝ እኔ። ይህንም እናንተ ያላችሁበትን ሀገር ትመርጣላችሁ ማለት ነው። አይዲ ሪኮመንድድ አይዲ ካርድ ናሽናል አይዲ ነው። ሪኮመንድድ ሚላ ጋር አይዲ፣ ሪፊውጂ አይዲ፣ ኦሪጂናል አይዲ ኤንድ ኦሮሚያ አይዲ ነው የሚለው። ኦኬ እሺ፣ እነዚህ ነገሮች ይላል። እሺ እነዚህ ነገሮች አሉ። ኦሮሚያ አይዲ ይላል። ኦሮሚያ አይዲ እሺ ፓስፖርት ይላል። ፓስፖርት፣ ድራይቨር ላይሰንስ የሚሉትን ነገሮች እነዚህን ታደርጋላችሁ። ስለዚህ እናንተ ያላችሁን ፓስፖርትም ከሆነ ፓስፖርት፣ ናሽናል አይዲም ከሆነ ናሽናል አይዲ ታደርጋላችሁ ማለት ነው። ከዛ ኮንቲኒው ታደርጋላችሁ ማለት ነው። ከዛ ምንድነው ቴክ ፒክቸር ነው የሚለው። እንደዚህ ታደርጉት ፎቶአችሁን ቀጥታ ታነሱታላችሁ ማለት ነው። ቴክ ፒክቸር ወይም አፕሎድ እዚህ ላይ አፕሎድ ማድረግ ትችላላችሁ። ወይም ቴክ እዚህ ላይ ወይም እዚህ ላይ ተጨምና አዛ ኮንቲኒው ነው። ለምሳሌ እኔ ቴክ ማድረግ ከሆነ ማንሳት የምፈልግ ከሆነ ኮንቲኒው ስለው ቴክ ፒክቸር የሚለውን ኮንቲኒው ስለው ይገልጽልኛል ማለት ነው። ኮንቲኒው ነው። ኦኬ ስታርት ነው የሚለው። ስካን አሁን ፒሲ እንትን ካሜራው ስለሌለ ያመጣው ስላልፈለኩት ለማስተማሪያ ስለሆነ ማለት ነው። እና በዚህ መልኩ ታነሳላችሁ ማለት ነው። ከዛ ኔክስት ደግሞ ያሳልፋችኋል። ኔክስት ያሳልፋችኋል። ወደ ቀጣዩ ደግሞ ፌስ አውተንቲኬሽን ይሰጣችሁ። ፌስ አውተንቲኬሽን ስታልፉ ማለት ነው። አመሰግናለሁ።